ቤቴን አርግዣለሁ ብዬ ፕራንክ ላደረገው ነው። ልጃችን ገና 8 ወሩ ነው እና ይሄን ሲሰማ በቃ እንጃ የሚነቅል ነው የሚመስለኝ እና እስቲ ምን እንደሚል አብረን እንመልከት። ላናገር እፈልጋለሁ። ቁጭ ባለማ እንደ እንደፈጠረ ይህን ሰሞን እያመመኝ እንደሆነ ታውቃለህ አይደለም? ማለት ያው የሆነ የማቅለሽለሽ ስሜት የተሰማኝ ነው እና ልክ አይደለሁም። ሊከብድ ይችላል ግን እርግጠኛ ነሽ? ይሄ መጀመሪያሽ ነው ወይስ ሌላ ሙከራሽ? በቃ እርግጠኛ ነኝ። ይሳሳታል እኮ እነዚህ ነገር ነው። አይ ልክ ነው ማለት እርጉዝ ነኝ። ሊያትቀልጃ አትቀልጂ ማለት እንዴት ነው እንዴ? አትቀልጂ አንድ ደግሞ መቻት ተገልጃችን እና ሌላ ልጅ ምን ደግሞ ምን ይሻላልሽ? እኔ በጣም እያሳቀኝ ይቅርታ አድርግልኝ። ግን እንዴት ማለት እንዴት በዚህ ፍጥነት እርግጠኛ ነሽ? ቼክ አድርገሻል? ደብል ቼክ ምናምን አድርገሻል? ምን ማድረግ አይቻልም ማለት ምንም ማድረግ አይቻልም ትያለሽ እንዴ? እንዴት እያሳደገን እንደሆነ እና ታዲያ ሁለተኛ ሲጨመር ደግሞ እንዴት እንደሚከብድ ታውቂያለሽ? እና በቃ ነገር የለም እንዴ? ልጅ ያምለክ ጸጋ ነው እንዴ? ኖ ልበጣጥስ አልችልም ከዚህ በላይ ይኸው አይኔ ራሱ እንትን ነቅቶ አልጨረሰም። እንኳን አይደለም ሌላ ልጅ ልናወጣ ይቀር ነው ማለት አልቀበልም። እንደዛ ነው። አልተቀበልም ምናምን ያለሽ አስቢ ውስጥ አንቺ ዝም ብለሽ ቁጭ ብለሽ ትነግሪኛለሽ። ነቢ ቆቢ ንገረግ እሺ አድርጌሽልሃል። ያው ሴት ልጅ ቢያስባል ታስበው ሴት ምትሆን ይመስለኛል።